يو نمني نجيني يا رب النجيسا نفوري يا مولا يا أبا يسا وانو تاني بيتا بيسا نكيسا إلهي هركا كيسا تمت نفوري بسلام ودا مسيل لمسكد هيدو የመንግስት ሴራ እንዳለ ሆኖ ይህን ያወቁ ግን የአላህ Subhanahu Wa Ta'ala መስጂድ ድሮ ምን ሰግድበት መስጂድ ዛሬ እንቀርም ብለው ወደ መስጂድ ሄዷል። ታዲያ እዛ በሄዱበት ጊዜ ወይ በወቅቱ መንግስት ተኩስ ከፈተባቸው። ታዲያ እነዚህ ሰዎች በራሳቸው መስጂድ በአላህ ቤት በሄዱበት ስግደት በሞቱ አላህ Subhanahu Wa Ta'ala በራሱ ነገር ላይ ሞተለው ሸሂዶች ነው ብለዋል። አላህ በሸሂዶች ያደርጋቸውና ታዲያ ወንድሜ ታሰረ እህቴ ታሰረች ሄደ ተጠፈጠፈ ብለን እኛ ከዚህ ላይ የምንጫጫው ለምንድን ነው? ለምን ወሪ አችዴ ማኒ ሰላታ መስጂድ ረቢ ደመን ኦቶ ቤከኒ ሽርሞት ማሱ አከጅሩ ገሩ ሰላታ ከና አከሱማ ሰላኔ ባና ጀቹዳል ኦሶዋታ ከንዱበቴን ሰላታ ሶባም ኤርገዱ ካስንቲ በነም ኤርገዱኒ ኤርገ ሂደማኒ ማሊ ኦቦሌሲኮ ዶ ኦቦሌሲኮ ሂደመ ኦቦሌሲኮ ሬበመ ጀቹ ማሊ ምን አስፈለገ? ታዲያ እኛ ተቀምጠን ለመስጂዶቻችን ፍዳን ነው ስንል አልነበረም እንዴ? መስጂድ ከኛ ነው ፍዳሃታ ነው ጀቻን ቱሬ ኤርገማ ረቢ ሰለዋቱ ረቢ ወሰላሙ ዐለይሂ ፍዳታና ጀቻን ቱሬ ማሊ ፊሐራ ይሮ ጀርዶን ማሊ ፍዶን ይሮ ጀርሂደ ማፍደ ማፍጀና ለምን ታሰሩ? ለምን ተደበደቡ? ለምንድን ነው የምንለው? መሞታቸው ካልቀረ አላህ Subhanahu Wa Ta'ala በወደደ መንገድ ለምን የሞቱትን ደስ ለምን አላለንም? ልባችን ቢያመንም በአላህ መንገድ ነው ሞቱት። ሲሰግዱ ነው ሞቱት። ሲሰርቁ አይደለም፣ ሲሳደቡ አይደለም፣ ዝሙ ሲሰሩ አይደለም። ለአላህ Subhanahu Wa Ta'ala ተንበርክኮ ሱጁድ አድርጎ ሲሰግዱ እዛ ቦታ ላይ ነው የተገደሉት። ታዲያ የተገደሉ ሰዎች ደስ ሊያሰኙ ይገባል። ምንም እንኳን ብሰማን ይናይል ወተን ለምን ሞቱብን ለምን ተገደሉ ለምን ታሰሩ ለምን ተደበደቡ ማለት የለብንም። እዚህ ላይ ወተን አይደለም መጮህ ነበረብን። ማድረግ አለብን ማድረግ እንችል ነበር። ግን እዚህ ላይ መተን እኛ ሙስሊሞች ጠንካራለን ስንል እኛ ሙስሊሞች አንድ ነን ስንል እኛ ሙስሊሞች የመጣውን በላ መልሳለን ከአላህ Subhanahu Wa Ta'ala በኋላ የምንል ሰዎች ምን ነው እዚህ ላይ ወተን ተንጫጫን? ለምን እናለቅሳለን? ምንድነው የሚያስለቅሰን? አው ውስጣችን ብቃጠልም ብሰማንም ማድረግ አለብን። ግን ይውጡ የታሰሩ አይደለም እኛ እኮ የታሰሩት አይደለም እኮ ያሳሰበን የተገደሉት አይደለም እኮ የሚያሳስበን የተገደሉት እኮ ሸሂድ ሆነዋል። የተገደሉት እኮ ከጌታቸው ከአላህ Subhanahu Wa Ta'ala ተገናኝተዋል። ከነሱ የበለጠ ሞት ነው እኛ ነን እንጂ ከነሱ የበለጠ የሞትኩ አንተ ነው። በቁም የተገደልክ አንተ ነህ። እነሱማ ሸሂዶኑ ሲታገሉ እነሱማ ለአላህ ሰግዱ ሞቱ። አንተ ግን ከንቱ ትሞታለህ። ዱንያ ስትፈልግ ለማንነት ለዘረነት ስትጨው ትሞታለህ። ሙናፊቅ ወደ ለዚህ አሽከር ስትሆን ትሞታለህ። እነሱማ በአላህ መንገድ ነው ሞቱት። አንተ ምን እየሰራ ነው የምትሞተው? የታሰሩት ይውጡን ብለን ምንድነው የምናለቅሰው? እንኳን ታሰሩ ማለት ነበረብን መጮህ ነበረብን። ቤት አዲስ አበባ ዙሪያ ያላችሁ ሰዎች ለታሰሩ ወንድሞቻችሁ ወደ እነሱ ሂዳችሁ እናንተም ታሰሩ። የተገደሉ ወንድሞቻችሁ አለ በአላህ መንገድ ሂዳችሁ ሙቱ። አዲስ አበባ ክልል ያላችሁ ሂዱ እዛው ተገናኙ። ኦሮሚያ ክልል ያላችሁ ወደ አንዋር መስጂድ ሂዱ። በተለያየ ክፍለ ሀገር ያላችሁ በመቀጥለው ጁማ እዛ ተገናኙ። እዛ ለመብዛት አለባችሁ መሞት አለባችሁ። ልትደበደቡ ልትታሰሩ ገባችኋል እንጂ ለዲናችሁ ለምን ትታሰራለህ ነው እንደምባለው? ታዲያ ለምንድን ነው ለዲናችን መስዋዕትን ከፍላለን የምትሉ? ለምን ትዋሹናላችሁ? ማናችሁ እናንተ? ስትጨው ቆይታችሁ ዛሬ ለምን ታሰረ ለምን ትላለህ? ለምን ተገደለ ለምን ትላለህ? እንድገደለ ልትሞት አይደለ እንደ ሸሂድ ሆናለሁ በዲን የምትለው? እታሰራለሁ መስዋዕት ከፍላለሁ አልኮ ለምንድን ነው? ለምንድን ነው ለራስህ ሳትገደል ለራስህ ሳትታሰር ለራስህ ሳትመታ ለዲኑ ለወጣ ሰው እሱ ይውጣ ከማለት
ምን አለበት ሌሎች ድረሱላቸውና እዛ እናንተም ከነሱ ጋር ታሰሩ። መስጂዳችን ለምን እንደፈረሰ እስክናውቅ ድረስ ይባላል። ምን ታገለው እኮ ለመስጂድ እንጂ እኛ ለምን እንሞታለን ብለን አይደለም። ታዲያ እንደዛ ከሆነ ለምን ከቤት ወጣ? ዮከስታት ማመና ባተን ማልቱ መናሲባሴ ዲኒ ከኛፍ ሸሂደታና አመንቲ ክየን ከበቺሳ ኦሶ አንጅሩ ዲኒ ክየን ቱቀሚኒ ani lubbu kiyya fidaa kenna jechaadhaan turre maarree warra hidhame maaliif hidhame maa jetta warra du'e maaf du'e jetta du'uunsaa maa si yaachise namni du'e rabbiin wal ga'eemi ati osoo maal hojjetaa jirtuuti bor kan duutume atiin jirtaa miti osoo jirtuu kan duute atiin jirtaa miti osoo jirtuu kan warra du'e gattaate جرو كرا ربي سبحانه وتعالى رتي شهيدني مسجد ربي وصو ربي فجدني سجدني دواني جرو أتو صلاة فديمني مسجد سلاني فلمتني دواني أتو مالتا تدو فديمتا من التيم مالي فدو فديمتا أتو زنا وجتشو أسو هتو أسو كجبدو أسو شو سال ميديا رنا نفتو أتو منافق أمان أنك كيسا ديمتو مالي فدو فجرتاتي سلا ورهد من نفاباني متقافين كي نبر gaaffiin kenna masjidni keenya maa diigama masjidni keenya hin diigamiinidha warri hidhaman baga hidhaman warri du'an baga rabbii wal gahan silaa yaa ummataa jechuu qabdan as baatanii warri miidiyaa rabboo turtan isinitti ma waan isin taazabaa ture bo'icha osoo hin taane akkoo kofa akaakayyuu kofa eessuma koo obboleessa koo hidhamee osoo hin taane obboleewwan keenya muslimaa naannoo Finfinnee argamtan kanaannoo Oromiyaa jirtan hundi keessanuu deemaa jaradda balamaatii hidhamaa hundi keessanuu yoo qaniin keessan deemaa shahiida ta'a du'aa ajjeesaan jenne du'aa itti deemaa itti dirmadhaa baay'adhaa wal bira dhaabbadhaa wal jabeessaa jedhama malee sooshaal miidiyaatti as baatee obboleessi koo naaf haa hiikamu imaaloo koon na jalaa du'e duut arga kee jira sababa malee duutiin nafa ciistachi tafaa jirtaame otoo falmatuu du'eeme dhiirti otoo falmattuutii duuti dhiirti osoo diina ishiitii dhaabbattuu duuti dhiirti waan dhaalte qabdi abbaa ishiirraa dhiirti waan dhaalte qabdi nabii ishiirraa dhiirti waan dhaalte qabdi seenaa sahaabotaa irraati dhaggeeffadhu ወንድ ለመስጂዱ የሚቆም የሚናገር ለምን እንደወጣ ያውቃል ጠንቅቆ ያውቃል በአላህ መንገድ የተገደለ ከቤቱ ሲወጣ ለምን እንደሚወጣ ያውቃል እንኳን በጥይት ተገለው መንገድ ላይ ወድቆ በሞት እንኳን ሸሂድ መሆኑን ስለሚያውቅ እኮ ነው ተማምኖ አንዋር መስጂድን ይሄደ ወንድሜ ከዓለም ባንክ ተነስቶ ወንድሜ ከዓለም ገና ተነስቶ ከፒያሳ ኬት መጥቶ አንዋር ሲሰግድ እኮ መንገድ ላይ የሚያገኘውን እንቅፋት እኮ ረስቶ አይደለም እኮ ያቃል በደንብ የቆመ ወንድ ነው ዲንን በደንብ የተረዳ ነው ቀርቶ ብቻ ሳይሆን ሰምቶ ስራ ላይ ያዋለ ወንድ እኮ ነው ለመስጂድ ልታገል እኮ ነው ወጣ የመጣብኝ ይምጣ ብሎ ነው ወጣ ታዲያ የመጣበት ስመጣ አንተስ ለምንድን ነው እዚህ ላይ ወጥተሽ ወይ ወጥ የምታለቅሰው በርታ ወንድሜ በርቱ ዛላችሁ ለዲናችሁ ነው ወጣችሁ ሙቱ እስከገሏችሁ ድረስ ሙቱላችሁ እስከያስራችሁ ድረስ ሁላችሁም ታሰሩ የወጣችሁበት መስጂድ ለምን ፈረሰ ቁርአን ለምን ሽንት ቤት ውስጥ ተጣለ ሽንት ቤት እኮ ነው መንገድ ላይ ያለ ቱቦ እኮ የማንን ቅራቆምቦ ሽንት ቤት ተሰብስቦ ዛላለ ወደዛ ልደፋ እኮ ነው የአላህ Subhanahu Wa Ta'ala ቃል እዛ የተሰበሰበ የአላህ ቁርአን እኮ ነው ያቃጠለው አሉት የአላህን ቤትና ቁርአን እኮ እየፈራረሱ እኮ ነው አሉት ወንድምሽ ኢትዮጵያ ያለ ወንድም እዛ ያለ አጎቴ እዛ ያለ ይህ ሲሆን ምን ትላለ ያንተ ድርሻ ምንድነው ቢያንስ እኮ ያንተ ድርሻ መሆን አለበት በርታ ወንድሜ እንጂ ሩጠ ቤት ግባ አይደለም አንተ እኮ ሩጠ ቤት ግባ ከምትለው ምንም የተናነሰ መልእክት እያስተላልፈህ አይደለም ምንም መልእክት እያስተላለፍክ አይደለም ታሰሩልኝ ድረሱልኝ ወንድ ታሰራል ይገደላል ለፖለቲካ ስንት አላለቀም እንዴ
ሌላ ለአማራ ለኦሮሞ ለምኑ እያለቁ አይደል እንዴ? ሞቱ ከአላህ ጋር ተገናኙ እኮ። የሞቱት እኮ በአላህ መንገድ እኮ ነው ሞቱት። ይሞቷ ትሞትልህ እንዴ አንተ አለክ እኮ እግርን ሰቅለ አልጋ ላይ እያለ የምትሞተው ስልክ እያገላበጥክ የምትሞተው አለ አይደል እንዴ አንተ? አላህ ከዛ ይጠብቀንና ተኝቶ እየቀረ አይደል እንዴ ሰው? በአላህ መንገድ ሄዶ መሞት ለምንድን ነው የሚያስለቅሳቸው? ምንድን ነው የሚያስጨዋቸው? በርታ ወንድሜ፣ መስጂድህን ከጠላቶች እጅ አውጣ ማለት ስኖርብህ ወንድሜ ታስረ ይህ ተገድል አይባልም። ሞተን ታስረን ተገለን ነው መስጂዳችን በእጃችን መመለስ አለብን። ማንነታችንን መመለስ የምንችለው ሞተን ተገለን ነው፣ ታስረን ነው፣ ርቦን ነው፣ ተንፋቅቀን ነው። እንደዚህ አይደለም እስልምና እኮ እዚህ የደረሰው። እስላሙማ ነከዱፌ ሴተኒስን ሴናን ቆረኔስን ሴና ረሱላን ቤክተኒ ሴና ሰሃቦታን ቤክተኒ ሴና ታቢዖታን ቤክተኒ በሪተጀፈመኒ ብያሪያመኒ ቲዳመኒት ይበር ተገሎበት ታስሮበት ከሀገር ተባሮ ነው ይህን እስልምና እዚህ ያደረሱት። ታሪክ ወደ ኋላ ሄደህ ወደ ኋላ ተመለስስ። እስልምናን ይሄን አላስተማረንም። ወንድም እዛ ስሞት ምን ነው እዛ ቦታ ሆኜ ነይ ቡንቼ ቢወለዲኔ ማለት ስኖርብሽ ወንድሜ ታሰረ ይቴታ ወንድሜ ምን ሆነች አይባልም። ሙስሊም እንደዚህ አይልም። ያሬት እዛ ቦታ ላይ ሆኜ እኔ ሸሂድ በሆንኩ ይባላል። ያሬት ምን ነው እዛ ቦታ ላይ ሆኜ ለመስጂድ ብታገል ምን ነው እዛ ቦታ ላይ ሆኜ ታስሬ ቢሆን ነው የሚባለው። ሲሰርቁ ነው እንዴ የሞቱት? ስጠጡ ነው እንዴ የታሰሩት? በአላህ መንገድ አይደለም። ሰው ሰርቆ ሰውን ገሎ ስንት ዓመት ይፈረድበታል እኮ። አዎ እንኳን ዲንህ ተውና በቀላል እስልምናን በቀላል እንዳትዩ። ዲንን ተውና ፖለቲካ እንኳን ለፖለቲካ ተራ ፖለቲካ ስንት ነፍስ ገብረ ነው ፓርቲ ላይ ሄደ ተወዳድረ የምታገኘው። ለተራ ለዘርህ ማለት ነው። እኙማ ዋኒንታኔፍ ኦሮሞ አማራ ትግሬ ስልጤ ጀደ ነሞተ መቀት ገበሬቲ አንጎቶል በውጅረ ነምኒ ነመ መቀት ገበሬ እኙማ ሰከበቺሳ ጅረ ሲያሰረቱ ነምኒ ሐቢቢ እስላሙማ ኬቲፍ ልቡ ኬ ቶክቲ ቀብዱ ዳብዴ ዮ እስላሙማን ኦልታቴ ማል ሲጉባሜ ሚነቲ ማልቱ ሲጉባ ያለህን አንድች ነፍስ ሰተ እስልምና የበላይ ቢሆን ምንድነው ምቆጭ? አንተ እኮ ምትሄደው እኮ እስር ቤት አይደለም ብትሞት ምትሄደው እኮ ጀሃነም አይደለም ምትሄደው እኮ የፈጠረ ጌታ ፊት ለፊት ልትቆም ነው ምትሄደው። አላህ ሱብሓነሁ ወተዓላ የፈጠረ ከእስልምና ጋር አንድ ላይ የፈጠረ እምነቱን ለወደደልህ ጌታ ልትገናኝ እኮ ነው የምትሄደው። ሙእምን እንዴት ጌታውን መገናኘት ይፈራል? ይልቁንስ ደስ ይለዋል እንጂ ሙእምን ረቢ ወለርጎ ከሚቲን ሶዳታ ኢኑ ማህቱማ ገመደ መሌ ኦቦሌስ ኬቶ ኮ ከራ ረቢ ረትናዱ እትገመደ መሌ አከሚቲ ቦሳቲ አከሚቲ ቦሳ አንከነ ቦሲሱ አንከነ ጉቡ እኔ የሚያናደኝ እኔ የሚያስጨንቀኝ እኔ የሚያስለቅሰኝ ወንድሜ መሞቱ ብቻ አይደለም፣ ወንድሜ መታሰሩ ብቻ አይደለም። መስጂድ ስፈርስና የአላህ ሱብሓነሁ ወተዓላ ቃል እኔ እያለሁ እንዲህ እየተረገጠ በአይኔ ማየቴ ነው የሚያስለቅሰኝ። ለምን የሚያስለቅሰኝ? ለምንድን ነው የማለቅሰው? ለምንድን ነው ውስጥ የምቃጠለው? ለምንድን ነው? ለአላህ ሱብሓነሁ ወተዓላ ነገ ምንድን ነው የምሰጠው መልስ? ረቢክ ያ ማለም ቦርዴ ቢኬና አና ኡምሪ ከና እንጅሩ አና ሸባቡ ማጅሩ አይ ሸባባ ሳቦቶ ሸባባ ወጋ ኩደሸኒ ከንኩደ ጃ አመንታ እስላማ ከና አከን ጥያራት ቶልካሴ ከአሲ ኑር ካጌ ጀረበር ወራ ከሲቲ እኔ
ጌታዬ ፊት ለፊት ቁም ምንድነው የምመልሰው የምለው ነገር እንጂ የሚያናደኝ የሚያስለቅሰኝ ወንድሞቼ ለምን ቦቱ አይደለም። ቁርአኑ ሲደፈር ቁርአኑ ሲረገጥ መስጂዱ ካፍር ገብቶ እንዲሰባብር ምንድነው? እና ኢማሙ አህመድ ግራኝ ብሰሙ ዛሬ ምን ይሉ ነበር? እና አባጅፋር ቢኖሩ ምን ይሉ ነበር? የሰሃቦችና ታቢዎችን ተውት እስቲ ተውት። እነዛ ዛሬ ቢኖሩ ምን ይሉ ነበር? ምን ነው ዛሬ እነሱ መፈጠር አቃታቸው? ምን ነው ከሙስሊም ኢማሙ አህመድ ጠፋ? ምን ነው ከሙስሊሙ እንደ አባጅፋር ታጣ? ለዲኑ የሚቆረቆር ሰው ጠፋ? ዲናቸውን አስከብሮ ለዚህ ላይ ያደረሱ በሀገራችን ዙሪያ እንኳን በሀገራችን ደረጃ እንኳን ብንመለከት እነዛ እንኳን ምን ይሉ ነበር? እነ ጃራ አባገዳ እስቲ ንገሩኝ ምን ይሉ ነበር? ሰው እኮ ለዘሩ ብሎ እኮ ጫካ ምገባ ሰው እኮ ለሌብነት እኮ ነው ጫካ ምገባ፣ ለዘረፋ እኮ ነው ጫካ ምገባ። ኢልሚነማ ሐናፍ ጫካ ገለ ኢልሚነማ ሰኙማ ሲያሳፍ ጫካ ገለ ተካሬበሙ ተካሂደሙ ተካ አጀፈሙን ኩንሱናለ ከነከሳ ተኮፍለድ ወላሂ ቢላሂ حاجة مناكي كيسة شوفت لوتاي إنه مدودة ولو كنتم في بروج مشيدة يفلق بفوق اتسرى جنبهم كان بتون موتاجين هالج منو وند النسيتو قالوا إسيتو تجاباتشون سياول كوباتشو سبسبو ساسدبدبو باتشو من دنو ينيا سرا ቢያንስ ሚዲያ ያለ ነው በሚዲያ ለመናገር ስንት ነገር ያለ ነው ስምጥራ ካላችሁ መጥራት እችላለሁኝ መቃዋም ወጅተ መቃዋም እንደንዳ ነሜ ሚዲያ ሰፈየደሜ ዋይ ከናራ ከንዱበታ ጅሩ ገሪን ስርበበነቴታ ገኒ ዋን ብራታ ገሪን ሞወልተችስ ዴቢያ ልንገራችሁ ስምጥራ ብትሉኝ ጠራለሁኝ ወንድሞቼ እህቶች አመራር አለ የምትሉን አው አመራር አለን አመራር አላጣንም ትግላችን መሪህ መያዝ አለበት አላችሁ አው መሪህ መያዝ አለበት ነገር ግን መንግስት ራሱን አከብሮ ህዝበ ሙስሊሙ ሲያከብር አንተም ህግ አከብረህ አንተም ከአሚሮች ስለሆነ ትሄዳለህ በሰላም ሰግዶ የሚወጣ ሰው ላይ ስትተኮስ ምን ይሁን ነው የምትለው እስቲ ንገረኝ ወጥ እዚህ ጋር መሪ መያዝ አለበት እንደዚህ መሆን አለበት የምትሉት ወንድሞች ምንድነው እስቲ አላማችሁ ምንድነው እስቲ ንገረኝ ቤት መጥቶ እናትን እስኪደፍሩ ድረስ ነው የምትጠብቀው ምንድነው እስቲ ንገረኝ እህትን ቤት ውስጥ እስኪደፍሩልህ ነው ወይስ እህት እዛ ስላልሄደች ነው እስቲ ንገረኝ እንዴ ሰላም ሰግጄ ከመስጊዴ ስወጣ ከተኮሰብኝ ከገደለኝ ምን ማድረግ አለብኝ ነው የምትሉኝ ምን አድርግ ነው የምትሉኝ ብችል እከላከላለሁኝ ካልቻልኩ ግን እሞታለሁኝ ቢያንስ አላሁ አክበር እያልኩ እሞታለሁኝ ለምንድን ነው አላሁ አክበር አትበል እያላችሁ ነው ነገራችሁ ስታይ አላሁ አክበር እንጀዲና ጀቻ ጅርተ ሞከም መስጂድና ዲገሙ ጀቻ ጅርተ ሞከም አይ ፌደራል መጅልስ ነገሩን ይዟልና ነገሩን እስኪ ነገሩ ቦታ ፌደራል መስጂድ መጅልስ ጉዳዩን ቢይዝ ጉዳዩን እዛት ይዞ ቀጠሮ ይያዙ ከዚህ መስጂድ አፈርሶ ቢጨርሱ ምን አደርግልኛል እኔ መስጂድ ካለቀ በኋላ ከሱ ጋር መስማማታቸው እስቲ ንገሩኝ
ጋር አዎ ያዙ እንበልሽ ቀጠሮ ያዙ እንወያያን አሉ እንበል ሳምንቱን 2 ሳምንቱን ቀጠሮ ተያዘ እንበል በአንድ ሳምንት 10 መስጂድ ብፈርስልኝ ምን አረግልኛል በአንድ ወር 20 መስጂድ ብፈርስልኝ ምን አረግልኛል ገና እነሱ እስከወያዩ ድረስ ነገሩ በአስቸኳይ ልባት ካላገኘ ዛሬ ነገ ሳይል ተገናኝቶ ከመንግስት አካላት ጋር ነገሩን ካልተፈታ ምን አረግልናል መስጂድ እየፈረሰ በመርሃ መሄድ አለበት ትግላችን የሚባለው መስጂድ አለቀ እኮ መስጂድ ካለቀ በኋላ ምንድነው የምትጠብቀው ጭራሽ አላሁ አክበር አትበል እያላችሁ ነው ልንገራችሁ እኔ